በፍየል ዘመን በግ አትሁን እንላለን። ክርስቶስ ግን ምን ነበር ያለው? እንዲያውም ፍየል ሳይሆን በፍየል በተኩሎች መካከል እንደምን ልካችኋለሁ ነው ያለው። እስኪ እንደ በግ በሉ፣ ኧረ በሉ ባካችሁ፣ እንደ በግ ልካችኋለሁ ነው ያለው። ተኩላ መካከል ስለኖራችሁ ተኩላ መስላችሁ ኑሩ ራሱ አላለም። ክፉ ሰዎች መካከል ስለሆናችሁ ክፉ ሁኑ አላለም። ከሃዲዎች ስላሉ ከሃዲ ሆናችሁ ኑሩ አላለም። አስመሳዮች ስላሉ አስመስላችሁ ኑሩም አላለም። ተኩላዎች ባሉበት መካከል እናንተ እንደ በግ ኑሩ ነው ያለው። ተኩላ እንደሚናከስ እኮ ጠፍቶት አይደለም። የአናብስቱን አፍ መዝጋት የሚችል ጌታ ስለሆነ እኮ ነው አትፍሩ ሂዱ ያለው። አብዛኞቻችን ግን አኗኗራችንን ስታዩት በሰማይ የምናጣውን አስበን በምድር ከመድከም ይልቅ በምድር የምናጣው ነገር እንዳይኖር እዚች ምድር ላይ ብንጨማለቅ እንመርጣለን። አማራጭ ከማጣት እግዚአብሔር ይሰውራችሁ። ሰው አማራጭ ስላጣ ነው በነገራችን ላይ ቤተ ክርስቲያን ይመጣና በአንድ እግሩ ደግሞ ጠንቋይ ቤት ይሄዳል። እግዚአብሔርን ቅዱስ ሥጋውን ክቡር ደሙን ይቀበልና በአንድ ልቡ ደግሞ መገኘት የሌለበት ቦታ ላይ ደግሞ ይገኛል። ሰው አማራጭ ሲያጣ የማያደርገው ነገር የለም። ምናልባት እኮ ከኛ መካከል ዛሬ አማራጫቱ የመጣም ሊኖር ይችላል። ብሎት አቅሙ በላይ ሆኖበት መቼም እንግዲህ እስኪ የመጨረሻዬ ነው ብሎ ቤተ ክርስቲያን ዛሬ የረገጠ ሰዋል ነገ ላይ መለስ ቆርጦ የገባ ማለት ከፊት ለፊት የቆመው እኮ መምጣት ሳይጠበቅበት ማዳን የሚችል አምላክ ነው ይላል። እውነት እኮ ነው። የማቴዎስ ወንጌል ምዕራፍ 8 ላይ የመቶ አለቃው ልጅ ታሞ ያ ሮማዊ ወታደር ክርስቶስ ጋር መጥቶ ምንድን ነበር ያለው? ልጄ ታሞብኛል ካለ በኋላ ና እንሂድ ሲለው በፍጹም እኔ እንዳለቃነቴ መሄድ ሳይጠበቅብኝ አሽከሮችን እያስላኩኝ የምፈልገውን ነገር አረጋለሁ። አንተም እንዲሁ ከቤቴ ጠፈር ትገባ ዘንድ አይገባኝም፣ ቃል ብቻ ተናገር ልጄ ይድናል። ለምነን አይደለም የምናመሰግነው፣ አመስግነን እንለምነዋለን። ዝውውሩ የጸለየ ሰው አለ? ስለ ልብ ምታችሁ ጸልያችሁ ታውቃላችሁ? ስለ ሳምባችሁ ጤንነት ጸልያችሁ ታውቃላችሁ? ስለ አጥንቶቻችሁ እንዳይሰበሩና ባሉበት ቦታ ላይ እንዲቆሙ ጸልያችሁ ታውቃላችሁ? ቃውያን በትንሣኤ ሙታን ስለማያምኑ እንደፈለጉ ይበላሉ፣ እንደፈለጉ ይጠጣሉ፣ እንደፈለጉ የፈለጉትን ነገር አድርገው ይኖራሉ። ስማችን ሰዱቃውያን ተብሎ አይጠራ እንጂ እንደዚህ አይነት አኗኗር የምንኖር ሰዎች የለን። አባቶቻችሁ ቀኖና ሲሰጧችሁ ቀኖና በሰጧችሁ ጊዜ ላይ ጀምራችሁ እስከምትጨርሱ ቅዱስ ቁርባን መቀበል ትችላላችሁ። አሁን አንድ ሰው መጥቶ እናንተን ወይም ሌሎቻችን ሁላችንን የምታምኑት እምነት ምንድን ነው? እስኪ ስለ እምነት ንገረኝ ቢል ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ብለን እስከ መጨረሻይቱ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን እስከምትለዋ የሃይማኖታችን ምስክርነት ነው። የኒቅያ የቁስጥንጥንያና የኤፌሶን ማለት ነው። በእነዚህ በሦስቱ ዓለም አቀፋውያን ጉባኤያት የተለያዩ ከሃዲያን ተነስተዋል። እነ አርዮስ፣ እነ መቅዶኒዮስ፣ እነ አቡሊናሪዮስ ሌሎቹም ጭምር። አብዛኞቹ ክህደታቸው በነገረ ክርስቶስ ዙሪያ ነው። ካልሆነም ከነገረ ክርስቶስ ዙሪያ ባሉት በእመቤታችን በመንፈስ ቅዱስ እና በሌሎችም በምስጢረ ሥላሴ ባሉት ጉዳዮች ላይ ማንም ሰው አይበልጥም ብለን በተናገርንበት አፋችን ግን እኛ ለቤተ ክርስቲያን ጠበቃ ቆመናል የምንለው ሰዎችም ጭምር ልብ ብላችሁ ስሙ። ያ ሰው ልክ አይደለም ብለን የምንናገረውም ሰው እንደኔና እንደናንተ ነፍስ እንዳለው እንዳትረሱ። ለአርዮስ ነፍስ ተደክሟል፣ ለመቅዶኒዮስም ተደክሟል፣ ለሌሎችም ከሃዲያን ለነ ንስጥሮስም ተደክሟል። እግዚአብሔር የጠፋውን ሊፈልግ መጣ እኮ ነው ያለው። ካሉት 99 በጎቹ ይልቅ ጠፍቶ በተገኘው በአንዱ በግ እኮ ነው ደስ ያለው። እንዴት ነው እኛ ጋር ሲመጣ ተገላቢጦሽ የሚሆነው? በወጣ ነፍስ ደስ ይላችኋል? በጠፋ ነፍስ በጣም ፌሽታና ደስታ ክርስቲያኖች ያሳያሉ። እናለቅሳለን እንጂ። ልብ ብላችሁ ስሙ። አርዮስን አባቶቻችን ሲጠሩት የሰይጣን ታናሽ ወንድም ነው ራሱ የሚሉት። ያን የሚሉት ጠልተውት አይደለም፣ ክህደቱን ግን ስለሚጸየፉት ነበር። እና ቅዱስ ባስልዮስ ዘቂሳርያ ስለ አርዮስ ሲናገር ምን አለ መሰላችሁ? አርዮስ ሆይ እወድሃለሁ፣ ክህደትን ግን እጠለዋለሁ። አሁን እንዲህ የሚል ሰው አለ እዚህ ውስጥ? ክህደታቸውንም እነሱንም እኮ ነው የምንጠለው። ማን ይሄንን ፈቀደ? ስለ በጠላቻ የምታሳዩት ክርስቲያናዊ ሕይወት የለም። ክርስቲያኖች ቅዱሳን ምስጢራት ከቅዱስ ቁርባንም ለመቀበልም አንድ ሰው ንጹሕ መሆን ስለሚያስፈልገው በቆሸሸውና በኃጢአት በተንገላታው ማንነታችን ወደ ቅዱስ ምስጢር እንዳንቀርብ
እግዚአብሔር አምላክ የሰጠን ትልቅ ነፍሳችንን የምንጠግንበት የሱንም ምህረት የምናይበት ነገር ቀኖና ነው፣ ቅጣት አይደለም። ቅጣትማ ቢሆን ኖሮ የሰራነው ኃጢአት አይደለም 50 እና 60 ሊያሰግድ እስከ ሕይወታችን መቃብር ፍጻሜ ድረስ ሊያስበላና ሊያስጠጣም ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምህረቱ በይቅርታው በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። እስኪ ወንሴፎ በሉ። አይዟችሁ ዛሬ በሉ እምላችሁ ብዙ ስለሆነ በሉ። ወንሴፎ ትንሣኤ ሙታን የሙታንን መነሳት በሉ እንጂ ተስፋ እናደርጋለን። እስኪ ድገሙት። የሙታንን መነሳት ተስፋ እናደርጋለን። እስኪ ሶስተኛ በሉት። እሺ በሚል ርዕስ ነው የምንማረው። ይህንን ኃይለ ቃል እንደምታውቁት ከዘውትር ጸሎታችን አባታችን ሆይ ብለን ከጨረስን በኋላ በምንጸልየው የሃይማኖት ጸሎት ላይ ያለን የሃይማኖት ጸሎት ወይም ጸሎተ ሃይማኖት በቤተ ክርስቲያናችን ውስጥ ካሉ ጸሎቶች መካከል አንዱ ነው። ጸሎተ ሃይማኖት በነገራችን ላይ በቤተ ክርስቲያናችን ውስጥ በጣም ትልቅ ጸሎት ነው። እንደው ስሙ ጸሎተ ሃይማኖት በመባሉ ውስጡ በምናነበው ምንባብ ውስጥ እኛ ለዕለት ተዕለት የምንፈልጋቸውን ልመናዎችም ጭምር ስለማናገኝበት ትምህርት ብቻ ይመስለናል እንጂ የሃይማኖት ጸሎት ትልቅ ጸሎት ነው። ክርስቲያኖች ሰው ክርስትና ሲነሳ እንኳን ከእናቱ ማህፀን ወጥቶ በ40 በ80 ቀኑ ወደ ቤተ መቅደስ ሲመጣ ክርስትና የሚነሳበት ቀን ላይ እርሱ አንደበቱን አውጥቶ ለመመስከር ሕፃኑ ወይም ሕፃኒቷ ባይችሉ አውራ ጣታቸውን ይዞ የክርስትና አባታቸው የክርስትና ጥምቀትን አግኝተው ወደ እግዚአብሔር አንድነትና ወደ ቤተ ክርስቲያን ህብረት መግባት እንዲችሉ የሚጸለይላቸው ጸሎት የሃይማኖት ጸሎት ነው። ይሄ አይግረማችሁ። ሰው ስርዓተ ተክሊል ቢፈጽም የማዕስባን ጋብቻ ቢፈጽም በዛ ጸሎት ውስጥ የሃይማኖት ጸሎትም ጭምር ይደገምለታል። በመጨረሻም ደግሞ ፍጻሜው ሆኖ ወደ እግዚአብሔር መንግስት ቤተ ክርስቲያናችን ስትሸኘው ፍትሐት ስታደርግለት አብረው ከውዳሴ ማርያሙና ከመዝሙረ ዳዊቱ ጋር የሃይማኖት ጸሎት ይደረግለታል። እና የሃይማኖት ጸሎት እንዳልኳችሁ ትልቅ ጸሎት ነው። ስሙ በመጀመሪያ ሲጠራ ጸሎተ ሃይማኖት ተብሎ ይጠራል። ጸሎት ስለሆነ አንድን ጸሎት በነገራችን ላይ ጸሎት የሚያስብሉት ቅድመ መስፈርቶች አሉ። እነዛን ማሟላት ካልቻለ በቀር ያ ጸሎት ኦርቶዶክሳዊ የሆነ ጸሎት ነው ተብሎ እንኳን ሊቆጠር ላይችል ይችላል። አንድ ጸሎት ልብ ብላችሁ ስሙ ክርስቲያኖች፣ እኛም የምንጸልየውም ጭምር ነው የምላችሁ ጸሎት ሆኖ ከእግዚአብሔር ፊት እንዲቀበል ወይም ተሰሚነት እንዲኖረው ቤተ ክርስቲያንም ይህንን ጸሎት ትቀበለዋለች ተብሎ እንድትቀበለው የሚያደርጋት መስፈርቶች አሉት። የመጀመሪያው አንድ ጸሎት ሊኖረው የሚገባው የመጀመሪያው ነገር ምስጋና ነው። እስኪ ምስጋና በሉ። ግዴታ ነው። ምንም አይነት ጸሎት ያለ ምስጋና አይጀምርም። ምክንያቱም እግዚአብሔር አምላክን ለምነን አይደለም የምናመሰግነው፣ አመስግነን ነው የምንለምነው። ብዙ ያለኛ ጸሎትና ብዙ ያለኛ ልመና እግዚአብሔር ያደረጉት ነገሮችና የፈጸማቸው ነገር ስላለ ነው። ምሳሌ ልስጣችሁ። ሁላችሁም ዛሬ ማለዳ ብትችሉ ቤተ ክርስቲያን የምትሰሙባት በደጃችሁ ያለው የአቡነ ገብረ መንፈስ ቅዱስን ቤት የምትሳለሙባት ቤት ናት። ስትመጡ ጠዋትም ከእንቅልፋችሁ ስትነሱ፣ አሁንም ማታም ወደ ቤታችሁ ገብታችሁም ስትተኙ ጸሎት ማድረጋችሁ አይቀርም፣ አነሰም በዛ። ያንን ጸሎት ስታረጉ አሁን የምላችሁን ነገሮች ለምናችሁ ታውቃላችሁ? እስኪ ከናንተ መካከል ከሁላችን መካከል ስለ ደም ዝውውሩ የጸለየ ሰው አለ? ስለ ልብ ምታችሁ ጸለያችሁ ታውቃላችሁ? ስለ ሳምባችሁ ጤንነት ጸለያችሁ ታውቃላችሁ? ስለ አጥንቶቻችሁ
እንዳይሰበሩና ባሉበት ቦታ ላይ እንዲቆሙ ጸልያችሁ ታውቃላችሁ? ስለ ጅማቶቻችሁ እንዳይበጠሱ ጸልያችሁ ታውቃላችሁ? አይናችሁ እንኳን ተከድኖ እንዲገለጥ ተገልጦም እንዲከደን እንዲያርገበግብ ለምናችሁ ታውቃላችሁ? ማናችንም አንወሻሽ ለምነን አናውቅ። አሁን ያልኳችሁ ነገሮች ግን በነገራችን ላይ በጣም መሰረታዊ ነገሮች ናቸው። ሰው ልቡ ካልመታ አይኖርም፣ ካልተነፈሰም አይኖርም፣ አጥንት ከሌለውም አይኖርም፣ ጅማቶቹ ከተበጠሱም አይኖርም። ልብ በሉ ክርስቲያኖች፣ እግዚአብሔር እነዚህን ነገሮች አንድም ቀን አስበን ሳንለምነው ግን አልለመናችሁኝም ብሎ አልነሳንም። ይኸው እያስተነፈሰ ነው። ይኸው ልብ እያስመታ ነው። ይኸው አጥንታችሁን ሰጥቷችኋል። ይኸው ጅማቶቻችሁ ደም እያዘዋወሩ ነው። ስለዚህ እግዚአብሔርን ለምነን አይደለም የምናመሰግነው፣ አመስግነን እንለምነዋለን። አንድን ጸሎት የሚያደርገው መጀመሪያ ይህ ነው። ሁለተኛው ጸሎት የሚያደርገው ነገር ደግሞ ምንድነው? ምልጃ ነው። እስኪ ምልጃ በሉ። ምልጃ ነው። ሰው በሚጸልየው ጸሎት ላይ ወደደም ጠላም ስለሌላው ስለ ወዳጁ እንዲጸልይ እግዚአብሔር ያዘዋል። እሱ የጸለየውም ጸሎት ይህንን ይመራዋል። እስኪ አባታችን ሆይ በሉ በሉ እንጂ ከዛስ 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 እንዲሁ ከዛስ እስኪ በሉ ድጋሚ። ለየብቻችሁ ስትጸልዩ የዕለት እንጀራዬን ስጠኝ ብላችሁ ታውቃላችሁ? ሁሌም ለብቻችሁም እንኳን ብትሆኑ የዕለት ምናችንን ስጠን ነው የምትሉት። ይሄ እኮ ምልጃ ነው። በነገራችን ላይ ስለሌላው ሰው እየለመናችሁ እንጀራዬ አላላችሁም፣ እንጀራችንን ነው ያላችሁት። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ለብዙሃን የለመናችሁትን እንጀራ በተናጥል እንዳትበሉት ይላል። እንጀራችንን ብለን ለምነህ የሰጠህን እንጀራ ብቻህን መብላት አትችልም፣ ማካፈል ግዴታህን። ሌላውም ሰው ስላንተ ሲጸልይ እንጀራዬን ብሎ አይጸልይማ፣ እንጀራችንን ብሎ ነው የሚጸልየው። ምልጃ ግዴታ ያስፈልገዋል። ሶስተኛው ምስክርነት ነው። እስኪ ምስክርነት በሉ። አዎ የትኛውም ጸሎት ምስክርነት ያስፈልገዋል። ጸሎተ ሃይማኖት የምስክርነት ጸሎት ነው። ይህንን ጸሎት እኛ ምስጋና የለውም ብለን ብናቃልለው ወይም እንደኛ እንደፈለግነው ተመስገን፣ ምስጋና ይድረስህ የሚሉ ቃላቶችን ባናገኝበት፣ ከዛ ባለፈም ደግሞ እንደ ልመና ይህን አድርግልኝ ይህንን ሁንልኝ ብለን ባናገኝበት ጸሎት ሳይመስላችሁ እንዳይቀር ክርስቲያኖች፣ የሃይማኖት ጸሎት የምስክርነት ጸሎት ነው። አንድ ሰው በነገራችን ላይ እዚህ ቤተ ክርስቲያን ውስጥ ያላችሁትን ማለት ነው፣ አንድ ሰው መጥቶ ጠይቋችሁ የምታምኑት እምነት ምንድነው? እስኪ ስለ ኦርቶዶክስ ተዋህዶ እምነት አስረዱኝ ብሎ ቢጠይቃችሁ የምትመልሱት መልስ ብታጡ የሃይማኖትን ጸሎት መጸለይ ትችላላችሁ። ምክንያቱም የሃይማኖት ጸሎት ቤተ ክርስቲያኒቷ የምታምነው መስከራም ደግሞ የምትኖርለት እምነቷ ነው። ብዙ ሰው ግን በነገራችን ላይ ምንድነው የምታምነው እስኪ ስለ ሃይማኖት ንገረኝ ተብሎ ሲጠየቅ ግን የሃይማኖት ጸሎትን ወይም ጸሎት ሃይማኖት መልስ አይመስለው። ጸሎት ሃይማኖት መልስ ነው። ሰው ስለ እምነቱ ሲጠየቅ መስጠት የሚችለው መልስ ነው። አሁን አንድ ሰው መጥቶ እናንተን ወይም ሌሎቻችን ሁላችንን የምታምኑት እምነት ምንድነው? እስኪ ስለ እምነት ንገረኝ ቢል ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ብለን እስከ መጨረሻይቱ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን እስከምትለዋ የሃይማኖታችን ምስክርነት ናት። ስለዚህ ከዚህ በኋላ ክርስቲያኖች ሰው ያላመነ አይደለም እምላችሁ፣ ከቤተ ክርስቲያናችን ውጪ ያሉ ወንድም እህቶቻችን አይደለም፣ እርስ በእርስ እንኳን እስኪ ስለ ቤተ ክርስቲያን እምነት እናውራ ብላችሁ መጫወት ብትፈልጉ የሃይማኖትን ጸሎት መጸለይና መነጋገር ትችላላችሁ። የሃይማኖት ጸሎት ምስክርነት ስለሆነ። አራተኛው አንድ ጸሎት ሊኖረው የሚገባው ከምስጋና፣ ከልመና፣ ከምስክርነት ውጪ ምልጃ ቀደም ብለናል። ልመና አይጠፋንም መቼም የምንለምነው ሁሉም ጸሎት ስለሆነ ልመና ያለውም ጸሎት ስለሚስማማንኛ ልመና አይጠፋንም። እነዚህን አራት ነገሮች ግን አንድ ጸሎት ሊኖረው ያስፈልጋል። እንዳትረሱት ላስደግማችሁ። ምስጋና በሉ፣ ምስክርነት በሉ እንጂ፣ ምልጃ፣ ልመና።
ወደ ሌሎቹ ጉዳዮች ከመግባቴ በፊት ድጋሚ አጽንኦት ሰጥቼ ልለፍ። ድገሙት የምላችሁ አብዛኞቻችሁ ማስታወሻ ስላልያዛችሁ ነው። እማስደግማችሁ መኖራችሁን ለማወቅም አይደለም። እሺ እማስደግማችሁ ልቡናችሁ ላይ ተቀርጾ እንዲሄድ ስለምፈልግ ስትሉት በጆሮአችሁ እንደሰማችሁት በአንደበታችሁ ስትመሰክሩት ደግሞ ውስጣችሁ እንዲቀር ነው እንጂ እንዲሁ ለሞቀታውና ድምጻችሁን ለመስማት አይደለም። እስኪ ምስጋና በሉ። አሁን ገብቷችኋል ማለት ነው። እስኪ ምስጋና በሉ። ልመና፣ ምልጃ፣ ምስክርነት እኒህ ጸሎት ግዴታ ሊኖረው የሚያስፈልጋቸው ነገሮች ናቸው። ስለዚህ ጸሎተ ሃይማኖት የምን አይነት ጸሎት ነው ተብላችሁ ብትጠየቁ በዋነኝነት የሚታወቀው የምስክርነት ጸሎት ነው። ሁለተኛው ስሙ የሃይማኖት ጸሎት ይባል እንጂ የሃይማኖት ጸሎት ትምህርትም ጭምር ነው። ይሄ ሃይማኖት ጸሎት መግቢያውን የአንድምታ ትርጓሜው ላይ አባቶቻችን እንደሚያስተምሩን ከሆነ የሃይማኖት ጸሎት የተጻፈበትም ሆነ አሁን ረቆ ባለበት መንገድ ተጽፎ የምናገኝበት ምክንያት ጸሎቱ የተጻፈበት በመናፍቃን ጥያቄዎች ምክንያት በአንድም ይሁን በሌላ ጊዜ ላይ ስለ ቤተ ክርስቲያን አንድ ሰው ስለ ትምህርቷ ጥያቄ ሊጠይቅ ይችላል። ልብ ብላችሁ ስሙ። አንደኛ እንድታውቁት የሚያስፈልገው ነገር ሁላችንም ሰው ጥያቄ ጠየቀ ማለት ካደ ማለት አይደለም። ይሄ በደንብ ይሰመርበት ክርስቲያኖች። ሰው ያልገባውን መጠየቅ ጀመረ፣ ያልተረዳውን ነገር ለማወቅ ሞከረ ማለት በፍጹም ካደ ማለት አይደለም። አንድ ሰው ስለ አምላኩ ሳያውቅ ይህ ነገር አለ የለም፣ ስለ ሌሎች ጉዳዮች ሳያውቅ ይህ ነገር አለ የለም ብሎ ቢጠይቅ፣ ግራ የገባውን ነገር ከመምህራን ቢጠይቅ ካደ ማለት አይደለም። ይህ ሰው አላወቀም፣ ሲረዳ አወቀ ሊባልለት ይችላል። ቤተ ክርስቲያን የሃይማኖትን ጸሎት እንደ አንቀጽ አርቅቃ መልስ የሰጠችባቸው ምክንያቶች ሶስቱ የዓለም አቀፋውያን ጉባኤያቶች ናቸው። የኒቂያ፣ የቁስጥንጥንያና የኤፌሶን ማለት ነው። በእነዚህ በሶስቱ ዓለም አቀፋውያን ጉባኤያት የተለያዩ ከሃዲያን ተነስተዋል። እነ አሪዮስ፣ እነ መቅዶኒዮስ፣ እነ አቡሊናሪዮስ ሌሎቹም ጭምር። አብዛኞቹ ክህደታቸው በነገረ ክርስቶስ ዙሪያ ነው። ካልሆነም ከነገረ ክርስቶስ ዙሪያ ባሉት በእመቤታችን በመንፈስ ቅዱስ እና በሌሎችም በምስጢረ ሥላሴ ባሉት ጉዳዮች ላይ ነው። ቤተ ክርስቲያን ለምትጠየቀው ጥያቄ መጀመሪያ ሰው ጥያቄ ይዞ ሲመጣ ጥያቄውን ይዘው ለምን መጣ ብላ አትጠይቅም። ጥያቄው የተፈጠረበትን ምክንያት ይዞ ሲመጣ ያ ሰው መልስ ለመስጠት ነው መጀመሪያ የምትሞክረው። ልብ ብላችሁ ስሙ ክርስቲያኖች። መልስ ከሰጠች በኋላ ሰው ግራ የገባውን ነገር ለማጥራት ሰው ያልተረዳውን ነገር እንዲረዳ መንገድ ከተደረገለት በኋላ እንዲረዳ የሚያስፈልገውን ካስተማሩት በኋላ አባቶች ወይም ደግሞ ቤተ ክርስቲያናችን ከዛ በኋላ ነው ሌሎች ነገሮች የሚመጡት። አንዳንዶች ተምረው ያልገባቸው ከሆነ አስረድቷቸውም ጭምር ውስጣቸው ሊቀበለው ያልቻለ ነገር ከሆነ ይሄ የመረዳትና ያለመረዳት ጉዳይም ላይሆን ይችላል ተብሎ በጾም በጸሎት በስግደት በምጽዋት በሱባኤም እስኪንሰንብትበት ሊባል ይቻላል። እየሰማችሁ ነው? እየሰማችሁ ነው? ልብ ብላችሁ አድምጡኝ። እንዲህ ተብሎ ሊያዝ ይችላል። አሁንም እንደዛም ተብሎ የሐሳብ ለውጥ ከሌለ አሁንም እንደዛም ተብሎ ያ የተከሰሰው ወይንም ደግሞ ያ የሐሰት ትምህርት ይዞ የመጣው ሰው መልስ ሊያገኝ የማይችልም ከሆነ አሁንም ድጋሚ እድል ይሰጠዋል። ይሄ ሁሉ ነገር ግን ማድረግ ለምን አስፈለገ? አሁን በጣም ነው የሚገርማቸው ያለንበት ጊዜ ማንም ሰው ከቤተ ክርስቲያን እንደማይበልጥ ይታወቃል። ምንም ጥርጥር የለው። ማንም ሰው አይበልጥም ከቤተ ክርስቲያን። ማንም ሰው አይበልጥም ብለን በተናገርንበት አፋችን ግን እኛ ለቤተ ክርስቲያን ጠበቃ ቆመናል የምንለው ሰዎችም ጭምር ልብ ብላችሁ ስሙ። ያ ሰው ልክ አይደለም ብለን የምንናገረውም ሰው እንደኔና እንደናንተ ነፍስ እንዳለው እንዳትረሱ። ቤተ ክርስቲያን እኛ እንደምንለው ለምን አይወገዝም? ለምን አያስወጡትም? ለምን አያባሩትም? ይሄ ማድረግ ከብዷት ይመስላችኋል? ቤተ ክርስቲያን ይሄ ማድረግ በጣም ይሄ ዳገት ሆኖባት ይመስላችኋል? ቤተ ክርስቲያን አንደኛ ይወገዙ ብለን ባልባቸው ሰዎች ልክ እኛ ምንም አያስወግዝ ምግባር ኖሮ ነው እዚህ የመጣነው። እኛ ራሳችን እኮ እያንዳንዳችን ብንጠየቅ ከእግዚአብሔር ሊያባረረን የሚችል ከቤቱ ሊያስቀረበን የሚችል ምክንያት የለም። አይኖቻችሁ ሁሌም መጀመሪያ ከሰው ጉድፍ ይልቅ መጀመሪያ በራሳችሁ ላይ ሁኑ። መጀመሪያ ራሳችንን እንመርምር። በሃይማኖት ጉዳዮች ላይ ግን ጠንከር ያሉ ነገሮች ሲነሱ ማለት ነው ለነዛ ሰዎች ቦታ የሚሰጣቸው ጥያቄም እያስነሱ
ክፉ ነገርም እየተናገሩም ቢሆንም እስኪ ይማሩ የሚባሉት ልክ እንደኛ ነፍስ ስላላቸው ነው። ይሄን ልብ ብላችሁ ስሙኝ አደራ። ነፍስ አላቸውና እንታገሳቸው እንደተባለው ግን በቤተ ክርስቲያን አንድ የማይሰራ ብሂል አለ። እሱ ምን መሰላችሁ? በቤተ ክርስቲያን ጣት ገማ ተብሎ ተቆርጦ አይጣልም የሚባል ብሂል አይሰራም። ስለሌላው ሕዋሳት ጤንነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። ተቆርጠው የሚጣሉት ግን አያስፈልጉም ድጋሚ እንዳይመጡ ተብለው ለማባረር አይደለም። ተቆርጠው የሚጣሉት ራሳቸውን ብቻቸውን ሆነው በማህበር ሊያዩት ያልቻሉትን ችግራቸውን ተነጥለው ብቻቸውን ችግራቸውን ማወቅና መረዳት እንዲችሉ ነው። ይሄን በምሳሌ ላስረዳችሁ። አብዛኞቻችሁ እዚህ ቤተ ክርስቲያን ውስጥ ያላችሁ ወይም ያለን ክርስቲያኖች ክርስትና የንስሐ አባት አላችሁ አይደል? እየሰማችሁ ነው? መልስ ስጡኝ። አላችሁ የላችሁ? ጥሩ። የንስሐ አባታችሁ ንስሐ በገባችሁበት ጊዜ ላይ ቀኖና ይሰጧችኋል። መንፈሳዊ ሕክምና ማለት ነው። ከቅዱሳን ምስጢራት ከቅዱስ ቁርባንም ለመቀበልም አንድ ሰው ንጹህ መሆን ስለሚያስፈልገው በቆሸሸውና በኃጢአት በተንገላታው ማንነታችን ወደ ቅዱስ ምስጢር እንዳንቀርብ እግዚአብሔር አምላክ የሰጠን ትልቅ ነፍሳችንን የምንጠግንበት የሱንም ምሕረት የምናይበት ነገር ቀኖና ነው። ቅጣት አይደለም። ቅጣትማ ቢሆን ኖሮ የሰራነው ኃጢአት አይደለም 50 እና 60 ሊያሰግድ እስከ ሕይወታችን መቃብር ፍጻሜ ድረስ ሊያስበላና ሊያስጠጣም ይችላል። ቸር ስለሆነ እግዚአብሔር ምሕረቱን እንድናቀው ግን ጥቂት ነገሮችን እንድናረግ ሊያረግ ይችላል። ልብ ብላችሁ ስሙ። ንስሐ አባቶቻችሁ ቀኖና ሲሰጧችሁ ቀኖና በሰጧችሁ ጊዜ ላይ ጀምራችሁ እስከምትጨርሱ ቅዱስ ቁርባን መቀበል ትችላላችሁ? አትችሉ? መልሱ እንጂ። እማናቅ ሰዎች ካለን አንችልም። ሌላ የተለየ ምክንያት ኖሮ ካልሆነ በቀር እርሱንም በጣም ትልቅ የህይወትና የሞት ጉዳይ ካልሆነ በቀር በፍጹም አንድ ሰው ቀኖናውን እስኪጨርስ ድረስ እንዲቀበል አይደረግም። ቀኖናውን እስኪጨርስ ድረስ ቅዱስ ሥጋውን ክቡር ደሙን እንዳይቀበል ብላ ቤተ ክርስቲያን የከለከለችው ግን ያንን ነፍስ ጠልታው ነው እንዴ? መልሱ እንጂ። አይደለም፣ በፍጹም እንዳይገባ ፈልጋ ነው አይደለም። ብቻውን ሆኖ በማህበሩ ውስጥ እንደተሰበሰበውና በቤተ ክርስቲያን አንድነት ውስጥ ተገኝቶ እንደተመላለሰው ብቻውን ተገንጥሎ ከቅዱሳት ምስጢራት ተለይቶ በጾም በጸሎት በስግደት በምጽዋት ተወስነ ቆይ የሚባለው ኃጢአቱን በደንብ አስቦ ማልቀስ እንዲችል ነው። ነውሩን አስቦ እግዚአብሔርን ማሳዘኑን አውቆ ማረኝ እንዲል ነው። እግዚአብሔር ለሁላችንም የይቅርታ ልብ ይስጠን። ይሄንን ነው የምናደርገው። በነገራችን ላይ አርዮስ ክህደቱን ይዞ ሲመጣ እንደመጣ አልተወገዘም። መጀመሪያ ለጥያቄው መልስ ነው ለመስጠት የተሞከረው። ተባለ አልሆነለትም። ክህደቱን በልቡ ይዞት እንዲያውም ሌሎችንም ጭምር ማበላሸት ጀመረ። የዛን ጊዜ ላይ ቤተ ክርስቲያን ውስጥ ሊቆይ የማይችል ልቡናውም ከሸፈተ የቆየ ቢኖር ደግሞ ሌላውንም ጭምር ስቶ የሚያሳስትና ከድህነት መንገድ እንደሚያወጣ የታወቀ ሲሆን እያዘኑን ያወገዙት እንጂ እየተደሰቱ አይደለም። እየሰማችሁ ነው? እንዴት ሰው በአንድ ሰው መጥፋት ደስ ሊለው ይችላል? ባለቤቱ እኮ ሲናገር ቅዱስ ወንጌል ላይ ምንድን ያለው? እግዚአብሔር የጠፋውን ሊፈልግ መጣ እኮ ነው ያለው። ካሉት 99 በጎቹ ይልቅ ጠፍቶ በተገኘው በአንዱ በግ እኮ ነው ደስ ያለው። እንዴት ነው እኛ ጋር ሲመጣ ተገላቢጦሽ የሚሆነው? በወጣ ነፍስ ደስ ይላቸዋል። በጠፋ ነፍስ በጣም ፌሽታና ደስታ ክርስቲያኖች ያሳያሉ። እናለቅሳለን እንጂ። ልብ ብላችሁ ስሙኝ። አርዮስን አባቶቻችን ሲጠሩት የሰይጣን ታናሽ ወንድም ነው ራሱ የሚሉት። ያን የሚሉት ጠልተውት አይደለም፣ ክህደቱን ግን ስለሚጸየፉት ነበር። እና ቅዱስ ባስልዮስ ዘቂሳርያ ስለ አርዮስ ሲናገር ምን አለ መሰላችሁ? አርዮስ ሆይ እወድሃለሁ፣ ክህደትን ግን እጠለዋለሁ። አሁን እንዲህ የሚል ሰው አለ እዚህ ውስጥ? ክህደታቸውንም እነሱንም እኮ ነው የምንጠለው። ማን ይሄንን ፈቀደ? ስለ በጥላቻ የምታሳዩት ክርስቲያናዊ ህይወት የለም ክርስቲያኖች፣ በፍጹም እንዳይመስላችሁ። አንዳንዶቻችን ለእግዚአብሔር ብለን የምንውልለት ውለታ ያለ ይመስለናል። ሰውን በመስደብ ስለ ቤተ ክርስቲያን ክብር ጠበቃ ቆሜ ነው ብሎ ሰውን በስድብ መናገር፣ በፍጹም ይሄ እንደዚህ አይነት ክርስቲያናዊ ህይወት የለም። እንዲህ አይነቱ ስብከትም ቤተ ክርስቲያን የላትም። አባቶቻችን እየተሰደቡ የጠበቁት ሃይማኖት ይኖራል እንጂ እየሰደቡ ያባረሩት ነፍስ የለም በፍጹም። እንዴት አይነት ጊዜ ላይ ግን ደረስ ነው? ለቤተ ክርስቲያን ጠበቃ ምን ቆም ነው የሚመስለን አንዳንዶቻችን። ልኩን መናገር ነው እንጂ እንላለን። አብረን የምንሰድባት እኮ ያንን ግለሰብ ብቻ ሳይሆን ንጹህና እንከን አልባ የሆነችውን ቤተ ክርስቲያኒቷንም ጭምር ነው። ለአርዮስ ነፍስ ተደክሟል፣
ለመቅዶኒዮስም ተደክሟል፣ ለሌሎችም ከሃዲያን ለነንስጥሮስም ተደክሟል። ከአቅም በላይ ሲሆኑ ነው አይ በቃ የቤተ ክርስቲያን ህልውና መቀጠል አለበት ተብለው የተጣሉት። የዚህን ጊዜ ላይ ልብ ብላችሁ ስሙ። እነዚህን ሰዎች ካሰናበቱና ካስወጡ በኋላ አባቶቻችን እኮ ጉዳዩን ጨርሰነዋል፣ እነዚህ ሰዎችም ከተወገዱ በኋላ ምንም ችግር አይመጣም ብለው ግን ሊተኙ አልመረጡም። ላነሱት ክህደት መልስ መስጠት ነው የጀመሩት። አሁን የምንጸልየው የሃይማኖት ጸሎት ለትላንትና ጥያቄ የተሰጠ መልስ ነው፣ ዛሬም ጭምር የሚያገለግል። ምሳሌ ልስጣችሁ። አንዱ በጸሎት ሃይማኖት በስፋት የተዳሰሰው መልስ የነገረ ክርስቶስ መልስ ነው እና ከነገረ ክርስቶስ መልሶች ውስጥ አንደኛው እዛ ውስጥ ትኩረት ተሰጥቶ የተነገረው ጥያቄም ተነስቶበት የነበረው ምንድነው? አምላካችን ሰው በመሆኑ ምክንያት ከኃጢአት በቀር ፍጹም ሰው ሆኖ በዚች ምድር ላይ በመመላለሱ ምክንያት ክብር ይግባውና ከአምላክነቱ ሊጎል ችሏል፣ ጎሏልም ጭምር ብለው ይናገሩ ነበር። እንግዲህ አበው ይሄንን መልስ እንዴት እንደሰጡ ተመልከቱ። ከአምላክ በሉ እንጂ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከብርሃን የተገኘ እውነተኛ ብርሃን። እስኪ ድገሙት። ከብርሃን የተገኘ ምን አይነት ብርሃን? ብዙ ምሳሌ መስጠት እየተቻለ ብርሃንን ለምን እንደተመረጠ ልንገራችሁ። መቼም ለሁሉም ለዚች ምድር ብርሃን ትሰጣለች ተብላ እግዚአብሔር የፈጠራት ፍጥረት እንደምታውቋት ፀሐይ ናት። ፀሐይ ብርሃኗን የምትሰጠው ሰማይ ነው ምድር ነው? በሉ መልሱ ቶሎ። ጎሽ ጎበዝ፣ ቃልዮት ያሰማልን። ፀሐይ ብርሃኗን የምትሰጠው በሰማይም ነው በምንም ጭምር ነው? በምድርም ጭምር ነው። አላመናችሁበትም? ብዙ ነገ ስትወጣ ታዩታላችሁ። ምንም አታስቡ። ብዙ ፀሐይዋ በላይ በሰማያት ወጣ ብርሃኗን ስትሰጥ የፀሐይዋ እውነተኛ ቦታ ወይንም ደግሞ አድራሻው የት ነው ብትባሉ የት ነው የምትሉት? ሰማይ ነው። ብርሃኗ ያለው ግን የት ነው? ቃልዮት ያሰማልን። ይህ ጎበዝ ጥሩ ምዕመን ነው እውነት። ሰማይም ምድርም ነው ያለው ብርሃኑ። ከሰማይ ሲያበራ ከምድርም አልጎደልም። በምድርም ባበራ ጊዜ ፀሐይ ብርሃን በሰማይም አልጎደልም። ብርሃኑ በሰማይም አለ በምንም አለ። እንዲሁ ሁሉ አካላዊ ቃል ኢየሱስ ክርስቶስም በእመቤታችን ማኅፀን ባደረበት ቅጽበትም በላይ በሰማያትም አለ ለማለት ነው። ከብርሃን የተገኘ እውነተኛ ብርሃን ያለው አያችሁት? መልስ ነው ማለት ነው። የምንጸልየው ጸሎት ለኛ አልተረዳነው ይሆናል እንጂ ተቀምጠን የምንጸልየው ጸሎት ብንነትን አስረዱን ብለን አባቶቻችንን አልጠየቅን ይሆናል እንጂ የሃይማኖት ጸሎት የቤተ ክርስቲያናችን የምታምነው እምነት ምስክርነት መስጫ ነው። ስለዚህ በእነዚህ ጉዳዮች በነገረ ክርስቶስ በሌሎችም ጉዳዮች ላይ መልስ የሰጠው የሃይማኖት ጸሎት አንዱ መልስ ከሰጠባቸው ጉዳዮች መካከል የሙታንን መነሳት ነው። እስኪ የሙታንን መነሳት በሉ። ተስፋ እናደርጋለን። አዎ፣ ለምን የሃይማኖት ጸሎት ላይ የሙታንን መነሳትን ማንሳት አስፈለገ? እንኳን ከክርስቶስ እርገት በኋላ ክርስቶስ አምላካችን በምድር በሚመላለስበት ወቅት ላይ ራሱ በጣም ጥያቄ ከሚነሳባቸው ጉዳዮች መካከል አንደኛው የሙታን መነሳት ነው። ታውቁ እንደሆነ ጌታችን ይመላለስባት የነበረችው የእስራኤል ምድር ላይ ይኖሩ የነበሩ ሰዱቃውያን ተብለው ይጠሩ የነበሩ ምድቦች ነበሩ። ከእስራኤላውያን ልጆች መካከል ሰዱቃውያን በስማቸው እንዲህ ተብለው የሚጠሩት ያምኑት ከነበሩት እምነቶች መካከል አንዱ የሙታንን መነሳት አያምኑም ነበረ ሰዱቃውያን። እየሰማችሁ ነው? እና ክርስቶስ አምላካችንን ራሱ በወንጌል ጠይቀውታል። አንድ ባል ነበረ፣ 7 ሚስቶች ነበሩት። ከ7ቱ ሚስቶቹ መካከል አንዲቷን ሚስት እየፈታ ሌላ እያገባ የኖረ ሰው ነው እና ያ ሰው በላይ በሰማያት ከየትኛው ሚስቱ ጋር ነው አብሮ የሚኖረው ብለው ጠየቁት። እየሰማችሁ ነው? በነገራችን ላይ ይህን ጥያቄ ለምን እንደጠየቁት ልንገራችሁ። አይሁድ ወይም በተለይ ሰዱቃውያን፣ በጥቅሉ አይሁድ ልንለው እንችላለን፣ ሚስቶቻቸውን እንዲሁ ዝም ብለው ነው የሚፈቱት። ወጧ ካላመረላት ሊፈቷት ይችላሉ። ጠዋት ተነስቶ ስታዛጋም ከደበረችውም ሊፈታት ይችላል። ስትስቅ ካላማረችውም ሊፈታት ይችላል። ምንም ምክንያት ብቻ ነው የሚፈልገው። እና ታስታውሱ ከሆነ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ከቁጥር 20 ጀምሮ አምስቱን ሕግጋተ ወንጌል ሲሰጥ የ10ቱን ትእዛዛትን እያጠነከረ ነበር።
እና ታስተውሱ ከሆነ እንዲህ ብሎ ተናግሮ ነበር። በኦሪቱ ጊዜ ላይ አታመንዝር ተብሎ ተነግሮ ነበረ። እኔ ግን እላችኋለሁ፣ እውነት እውነት እላችኋለሁ፣ ወደ ሴት አይቶ የተመኘ በልቡ ምን አረጋል? አንድ ቀጠልና ጨመረበት፣ ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውንም መልሶ ያገባ አመንዝራ ያደርጋታል አለ። ስሙ እንግዲህ ያለ ዝሙት ምክንያት እስኪበሉ አጠነከረው። እሱ ድሮ እንደፈለጉ ይፋቱ ነበር፣ አሁን ግን አጠነከ። ያለ ዝሙት ምክንያት ብሎ አሰመረበት እና እንደ ድሮ ታሪክ ጸሐፊያን ሲነገር አንድ ሰው ሚስቱን መፍታት ሲፈልግ ዝም ብሎ አይፈታም። የፍቺውን ደብዳቤ እንዲሰጣት የሙሴ ሕግ ያዘው እና እንዳሁን እንደምታዩት ሁሉም ቦታ ላይ ወረቀት፣ ሁሉም ቦታ ላይ ጸሐፊ የለም። ጸሐፍት ተብለው የተመደቡ ለዚህ ሥራ ብቻ የሚያገለግሉ ለሌሎችም አገልግሎቶች ያሉ ሰዎች ነበሩ። ስለዚህ ያ ሰው ሚስቱን ሊፈታ ሲፈልግ ይሄድና ሚስቴን ልፈታ ነው ይለዋል። ያ ጸሐፍ በአንዴው ዝም ብሎ እሺ ፍታት ብሎ አይጽፍለትም። ምክንያቱን ጠይቆ ለምን እንደሚያደርገው ነግሮት፣ አንዳንዴም አስብበትም ሊለው ይችላል። እየሰማችሁ ነው? በአንዴው ውሳኔ ላይ እንዳይደርስ ማለት ነው። ነገር ግን በጣም ተተመላለሰ፣ በጣም ጽኑ ከሆነ በአቋሙ መፍታት የሚችለው ችግር ሆኖ ሊደክምበት ሳይፈልግ ቀርቶ ግን ሊፈታ ይችላል። አሁን ብዙ ትዳሮች በነገራችን ላይ ችግር ውስጥ የሚወድቁት ለምን እንደሆነ ታውቃላችሁ? የማይፈቱ ችግሮች ሆኖ አይደለም፣ ለመፍታት ግን መሞከር የማይፈልግ ሰው ስላለ ነው። የታከተው የደከመው ሰው ስላለ አልኩት ትላንትና ካልከው ዛሬም ማለት ነው እንጂ ብትችል መሞከር ነው እንጂ ከአቅም በላይ ሊሆን የሚችል ፈተና እግዚአብሔር አያመጣብህማ። ብለው ያልሆነ ግን ከሆነ የጽፈቱን ደብዳቤ ይሰጧታል። እየሰማችሁ ነው? ስለዚህ ክርስቶስ ምን አለ? ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውንም መልሶ ያገባ እርሱ አመንዝራ ያደርጋታል ብሎ ተናገረ። ስለዚህ ሕጉን በደንብ አድርጎ አጠነከረባቸው ልላችሁ። ይሄን ያነሳውላችሁ ምክንያት ምንድነው? ሰዱቃውያን የጠየቁት ጥያቄ ይህንን ነው። ሚስቱን ብዙ ጊዜ የፈታው ያ ሰው በላይ የትኛዋን ያገኛታል አሉ። ይሄን ያሉበት ምክንያት ምን መሰላችሁ? ደግሞ መቼም አንደኛዋን ሲፈታት ደስ ሳትለው ነው አይደል? ሁለተኛይቱም እንዲሁ፣ ሶስተኛይቱም እንዲሁ፣ አራተኛይቱም እንዲሁ። አሁን ክርስቶስ እነሱን ሊመልስላቸው የጠበቁት ሶስተኛው አምስተኛው እንዲላት ነው። እና አሳስቧቸዋል። የእውነት አስባችሁታል? እዚህ የፈታትን ሚስቱን ላይ ልጠብቀው ማለት ነው። ስለዚህ በጣም ስላሳሰባቸው የትኛይቱን የሚያገባው ብሎ ጠይቁት። ጌታስ ምን ብሎ መለሰላቸው? ሰው ዳግም ክርስቶስ በሚመጣበት ጊዜ ላይ እነሱም ወደ ላይ ወደ ሰማያት አርገው በአባታቸው መንግሥት በሚኖሩበት ጊዜ ላይ እንደ መላእክት ነው የሚኖሩት፣ አያገቡም፣ አይጋቡም፣ አይወልዱም ብሎ ነገራቸው። እየሰማችሁ ነው? ሰዱቃውያን በጣም እንዲህ አይነት ጥያቄ ያበዙ ነበር እና በትንሣኤ ሙታን ሙሉ በሙሉ አያምኑም። በቃ አሁን ሰዱቃውያንን ያነሳውላችሁ ለምን መሰላችሁ? ታሪኩን ለመተረክ አይደለም። ሰዱቃውያን በትንሣኤ ሙታን ስለማያምኑ እንደፈለጉ ይበላሉ፣ እንደፈለጉ ይጠጣሉ፣ እንደፈለጉ የፈለጉትን ነገር አድርገው ይኖራሉ። ስማችን ሰዱቃውያን ተብሎ አይጠራ እንጂ እንደዛ አይነት አኗኗር የምንኖር ሰዎች የለንም። የፈለግነውን እየበላን የፈለግነውን እየጠጣን የእግዚአብሔር ሕግ ሰንሰለት የሆነብን መስሎን ራሳችንን በነፃነት ለመኖር ብለን ከቤተ ክርስቲያን የራቅን ሰዱቃውያን የለን አለን እኮ። ስማችን እውነቴን የምላችሁ መጽሐፍ ቅዱስ ላይ ምናልባት አበበ፣ አየለ፣ ከበደ፣ ጫላ ተብሎ አይጻፍ እንጂ ስራችን ተጽፎበታል በደንብ አድርጎ። እንደ ሰዱቃዊ የሚኖር ክርስቲያን በጣም ብዙ ነው ያለው። ትንሣኤ ያለ መሆኑን ረስቶት ዘንግቶት ሙሉ በሙሉ እንደገዛ ፈቃዱ የሚኖር ሰው ማለት ነው። እግዚአብሔር እውነት ትንሣኤ ሙታን የለም ብሎ በተግባር ከመካድ ይሰውረን። ልባችን ሁላችንም ያምነዋል ትንሣኤ ሙታን እንዳለ። አረ እንደው ለነፍስህም ኑር የሚል ሰው አለ። አኗኗራችን ግን እውነት ከሞት በኋላ ህይወት እንዳለ አይነት ነው የሚያሳየው። እንደፈለግን እኮ ነው በዚህ ምድር ላይ ተጨንቀን መኖር አንፈልግም። ረሳችሁት እንዴ ክርስቲያኖች? ይሄ ምድር እኮ ድንኳን ነው፣ ይሄ ምድር እኮ ጥለነው የምንሄድ ነው እያሉ ሐዋርያት ያስተማሩት፣ አበው የደከሙበት፣ እናቶቻችን በህይወት ገልጠው ያሳዩት እኮ ሁሉንም ነገራችሁን እዚህ ላይ አትፈልጉት እያሉ። አብዛኞቻችን ግን አኗኗራችንን ስታዩት በሰማይ የምናጣውን አስበን በምድር ከመድከም ይልቅ በምድር የምናጣው ነገር እንዳይኖር እዚች ምድር ላይ ብንጨማለቅ እንመርጣለን። ያገኘውን ይዘህ መኖር ነው እንጂ ማንም ቋንጃ እየመታ የትም በነገሰበት ዘመን ላይ አንተ እንዴት ነው አንገትህን ደፍተህ የምትኖረው አይደለም የምንባባለው። አንዳንዶቻችንማ ጥቅስም እንጠቅሳለን፣ አባባል እንናገራለን። በፍየል ዘመን በግ አትሁን እንላለን። ክርስቶስ ግን ምን ነበር ያለው? እንዲያውም ፍየል ሳይሆን በፍየል በተኩሎች መካከል እንደምን እልካችኋለሁ ነው ያለው። እስኪ እንደ በግ በሉ። አረ በሉ ባካችሁ።
እንደ በግ ልካችኋለሁ ነው ያለው። ተኩላ መካከል ስለኖራችሁ ተኩላ መስላችሁ ኑሩ ራሱ አላለም። ክፉ ሰዎች መካከል ስለሆናችሁ ክፉ ሁኑ አላለም። ከሃዲዎች ስላሉ ከሃዲ ሁናችሁ ኑሩ አላለም። አስመሳዮች ስላሉ አስመስላችሁ ኑሩም አላለም። ተኩላዎች ባሉበት መካከል እናንተ እንደ በግ ኑሩ ነው ያለው። ተኩላ እንደሚናከስ እኮ ጠፍቶት አይደለም። የአናብስቱን አፍ መዝጋት የሚችል ጌታ ስለሆነ እኮ ነው አትፍሩ ሂዱ ያለው። እንደ በግ መኖር እኮ ነው የከበደንኛው። በቃ ታከተን። ስናየው ምንም ለውጥ የለም። መሬት ላይ ስናየው ብንለው ምንም የሚሻሻል ነገር የለም። ለዛ ብለን የምንኖረው አኗኗር እንደ ሰዱቃዊ ነው። በቃ ምንም አይነት ተስፋ የሌለው ህይወት አኗኗር ከያዝን ቆየ። ስለዚህ ክርስቶስ ለነዚህ ሰዎች መልስ ይሰጥ የነበረው ሙታን እንደሚነሱ በማሳየት ነበር። በመጽሐፍ ቅዱሳችን ላይ መቼም እንደምታውቁት ክርስቶስ ያደረጋቸው ተአምራት እጅግ በጣም ብዙ ናቸው። ሙት እንኳን አስነሳ ብንል ጌታችን ኢየሱስ ክርስቶስ ያስነሳቸው ሙታን በጣም ብዙ ናቸው። ምሳሌ ልስጣችሁ። ከጥቂት ሳምንታት በፊት የክርስቶስን ስቅለት በዓል በስግደት በጾም በጸሎት አክብረን ነበር አይደል? ጌታችን በመሰቀሉ ምክንያት አንዱ ከተፈጸሙት ተአምራት መካከል የሙታን መነሳት ነው እና ቅዱስ መጽሐፋችን ሲናገር በክርስቶስ ስቅለት ምክንያት በኢየሩሳሌም ከተማ የተነሱ ሙታንን ሲናገር ከ500 በላይ ሙታን በኢየሩሳሌም መካከል ከሙት ተነስተው ተራምደዋል ብሎ ሞቶ ከ500 ሰው በላይ አስነስቷል ክርስቶስ በራሱ ስልጣን ነው የምላችሁ። ስለዚህ ሙታንን ለማስነሳት አዲስ የሆነ ተአምር ወይም ደግሞ አስነሳ ሲባል እንዳይደንቃችሁ ክርስቲያኖች። ጌታችን ብዙ ነገር አድርጓል፣ ግን ፍሬ ነገሩ ይህ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 21 ጀምሮ ስናነብ ቅዱስ ዮሐንስ ወንጌላዊ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ። ነገር ግን ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታውቁ ያክል የሚሆነውን ጻፍንላችኋል። እየሰማችሁኝ ነው? መጽሐፍ ቅዱስ ክርስቲያኖች የመረጃ ቋት መጽሐፍ አይደለም። ሁሉንም ነገር መጽሐፍ ቅዱስ ላይ ያለ የሚመስለው ሰው አለ። ሁሉም ነገር የለም። ሁሉም ነገር የለም። አይዟችሁ አትፍሩም ጭምር። እንኳን ሁሉ ነገር ይቅርና ሁሉም ተአምራት የለም። ራሱ ቅዱስ ዮሐንስ ራሱ ይሄንን ይላል። የዮሐንስ ወንጌል ምዕራፍ 21 መጨረሻው ላይ እንዲህ ይላል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ተአምራት ብዙ ናቸው፣ ሁሉን በእያንዳንዱ እንጻፍላችሁ ብንል ለተጻፉት መጽሐፍት ራሱ ዓለም ባልቻላቸው ይመስለኛል አለ ዮሐንስ ወንጌላዊ ነው ያለው። ተአምሩ ተጽፎ ዓለም ሊሸከመው ካልቻለ ሙሉ ታሪኩን እንዴት ቢጽፈው ዓለም ሊሸከመው ይችላል? የተጻፈው ተአምር የተጻፈው ታሪክ ግን እናንተ ሁላችሁ ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታምኑ ሊያስችላችሁ ከሚችለው ከበቂ በላይ ነው የተጻፈው አለ ወንጌላችን። ስለዚህ ክርስቶስ ከሙታን መካከል እንደሚያስነሳ ብዙ ምሳሌዎች፣ ብዙ ምክንያቶች፣ ብዙ ተነስተው የሚራመዱ ሙታኖች አትፈልጉ። መጽሐፍ ቅዱስ ላይ በቂ የሆኑ የተጻፉ አሉ። እነዛን ነው በተቻለን አቅም ከሙታን መካከል ክርስቶስ ያስነሳቸውን 3 ሙታንን የምናየው። ስንት ሙታን? 3 ሙታን። በወንጌሉ ቅደም ተከተል ለመውረድ እንሞክር። እስኪ የማርቆስ ወንጌል በሉ ምዕራፍ 5። የማርቆስ ወንጌል ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ያስነሳው አንድ ሙት ያለበት ታሪክ ነው። ላንብብላችሁ የመጽሐፍ ቅዱሱን ቃል ልብ ብላችሁ ስሙ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድን አለው ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰው ማን ነው አለ። ደቀ መዛሙርቱም
ሕዝቡ ሲጋፉ እያየህ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱም ተገኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሺ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዲያውቅ አጥብቆ አዟቸው የምትበላውን ስጧት አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይሄ ታሪክ ሲነበብ እንደሰማችሁት ክርስቶስ የምኵራብ አለቃ የነበረ አንድ ኢያኢሮስ የሚባል ሰው ልጁ ሞታበት እንዳዳናት ነው። ታሪኩን ሲነበብ ሰምታችሁታል። ኢያኢሮስ የምኵራብ አለቃ ነው። ምኵራብ ማለት የአይሁድ ቤተ ጸሎት ማለት ነው። አይሁድ ጸሎት የሚያደርጉበት፣ የነቢያት መጽሐፍት የሚነበብበት፣ በሰንበት አሁን እኛ እድር፣ እቁብ፣ ማህበራዊ ጉዳዮች እንደምንለው ተሰብስበው የሚመክሩበት ቦታ ነው። አይሁድ ለእንደዚህ አይነት ባህላቸው በጣም ጠንካሮች ናቸው። እንደምታውቁት ደግሞ አይሁድ ክርስቶስን አይወዱትም። ይሄን የምላችሁ ለምን መሰላችሁ? ኢያኢሮስ ምን ያክል ቢጨንቀው ነው የሚጠላው ክርስቶስ ጋር ሄዶ ልጄን አድንልኛል? አይወደውም እኮ። ቢያገኘው አሳልፎ ሊሰጥበት የሚችልበት በቂ ምክንያት አለው። ኢያኢሮስ አማራጭ ስላጣን ሄደ። አማራጭ ከማጣት እግዚአብሔር ይሰውራችሁ። ሰው አማራጭ ስላጣ ነው በነገራችን ላይ ቤተ ክርስቲያን ይመጣና በአንድ እግሩ ደግሞ ጠንቋይ ቤት ሄደ። እግዚአብሔርን ቅዱስ ሥጋውን ክቡር ደሙን ይቀበልና በአንድ ልቡ ደግሞ መገኘት የሌለበት ቦታ ላይ ደግሞ ይገኛል። ሰው አማራጭ ሲያጣ የማያደርገው ነገር የለም። ምናልባት እኮ ከኛ መካከል ዛሬ አማራጫቱ የመጣም ሊኖር ይችላል። ብሎት አቅሙ በላይ ሆኖበት መቼም እንግዲህ እስኪ የመጨረሻዬ ነው ብሎ ቤተ ክርስቲያን ዛሬ የረገጠ ሰዋል ነገ ላይ መለስ ቆርጦ የገባ ማለት ነው። ኢያኢሮስ እንደዚህ አይነት ሰው ነው። ወዶ አይደለም ክርስቶስ ጋር ሄደው ተአምሩን ሰምቷል። አዎ የምኵራብ አለቃ እንደመሆኑ እሱን ክርስቶስ ጋር አብሮ በመገኘቱ ሊደርስበት የሚችልበት ነገር እንዳለ ጠንቅቆ ያውቀዋል። ኢያኢሮስ ግን ከልጁ በላይ አይበልጥበትም። በቃ የሆነው ይሁን፣ እኔ ተወግሬ ልጄ ትዳን፣ እኔ ሙቼ ልጄ ሕይወት ይኑራት ብሎ ቆርጦ ነው የመጣው። ተጠጋና ክርስቶስን ታዲያ ምን አለው? ሲነበብ እንደሰማችሁት በጠና ልጄ ታማብኛለችና እባክህ መጥተህ እጅህን ጫንባት ትድናለች አሉ። እስኪ እጅህን ጫንባት በሉ። ከዛ ምን ታረጋለች? ጥሩ። ኢያኢሮስ አማራጭ አጥቶም ቢሆን ክርስቶስ ጋር መምጣቱ ያስመሰግነዋል። በጣም የሚያስደንቅ ነገር ነው። ነገር ግን ልጁ እንድትድንበት የጠየቀበት መንገድ ግን በጣም ነው የሚደንቀው። ምሳሌ ልስጣችሁ። እናንተ አሁን ሐኪም ቤት ሄዳችሁ አያርግባችሁ፣ ሰው ታሞባችሁ ሐኪም ቤት ይዛችሁ ሄዳችሁ አስገባችሁትና ሐኪም ቤት ሐኪሙን እባክህ ታሞብኛል አድንልኝ የምትሉት እባክህ ታሞብኛል መርፌ ውጋውና አድነው ነው የምትሉት። ብዙ ጊዜ መርፌ ስለለመደብንኛ ቶሎ መርፌ ውጋው ነው የምንለው እንጂ እውነተኛው ነገር ማለት ያለብን ሐኪሙን አክመው ማለት ይመረጣል ወይስ የሚያክምበትንም መንገድ በዚህ በኩል አክመው ነው የሚባለው? እንዴ ሐኪም ቤት ሄዳችሁ ሁሉም የታመመውን ሰው መርፌ ውጉት ነው እንደዚህ ሰፈር የምትሉት? ታሟል ነው አይደል የሚቀድመው? በሽተኛው እንዴት መታከም እንዳለበት ውሳኔ የሚሰጠው ማን ነው? መልሱ እንጂ ሐኪሙ ነው ዶክተሩ። የኢያኢሮስ ችግር ማለት ይሄ ነው። እጁን ይጫንባት ከፈለገ እንደ ኤልያስ ዮናስን ሊያስነሳው ሲል እንደተኛበት ይተኛባት፣ ትንፋሹን እፍ ይበልባት፣ እንዴትም ያድርጋት ብቻ እንድትድንለት ነው የሚፈልገው። ምን የምትድንበትን መንገድ አስመረጠው?
አብዛኞቻችን ላይ ያለው ችግር ይሄ ስለሆነ ነው። ክርስቲያኖች እግዚአብሔር እንዲያድነን እንፈልጋለን። ካለንበት ችግርም ነፃ መውጣት እንፈልጋለን። የኛ ችግር ምን መሰላችሁ? መዳንም እንፈልጋለን። እንዴት ሊያድነን እንደሚፈልግም እንመርጣለን። ምሳሌ ልስጣችሁ። በእኛ እዚህ አሁን የአቡነ ገብረ መንፈስ ቅዱስ ጠበል አለ አይደል? እዚህ አካባቢ አለ የለም? ጥሩ ስሙኛው። ከኛ መካከል አሁን አሟችሁ በቃ ስታዩት ለመናችሁን ደስ አላሰኛችሁ እና እንደው በቃ አዌ አደራቸውን ብላችሁ መታችሁ ሰው አሞት መጥቶ ጮሆም ምንም ብሎ ወጥቶለት ሄደ ልበላችሁ። እናንተ ግን መታችሁ ምንድነው የምትሉት? እንደው አደራውትን አዌ እንዳያዋርዱኝ ካለብኝም በስውር ያውጡት። አደራውትን ሰው ቅሌት አፍ ውስጥ መዳንም ትፈልጋለህ ደግሞ ምን ማለትም አትፈልግም፣ እንድትታይም አትፈልግም ነው አይደለም? እውነታው እንደዛ እኮ። መቁረብ ትፈልጋለህ፣ ልክ ልትመጣ ስትል እነገሌ ቄስ ግን አይመቹኝም ትላለህ። ንስሐ መግባት ትፈልጋለህ፣ ደግሞ በጀርባ የሚያወሩትን እያወቅኩ ራሴን ሰድቤ ለሰዳቢ ልስጥ እንዴት ትላለህ? አየኸው፣ የሁላችን ችግር ነው፣ የኢያኢሮስ ችግር። መዳን የምንፈልግበትንም መንገድ እንመርጣለን፣ ደግሞ መዳንም እንፈልጋለን። ለንስሐ አንዱ የድህነት መንገድ ስለሆነ ቅዱስ ባስልዮስ ዘቂሳርያ ምን ብሎ አስተማረ መሰላችሁ? ሰው ንስሐ አባቱ